nuchon kedoch bedon afkareton amnishuteton mare bode bode bade no mare bode bode gallate one ሀገራችን ኢትዮጵያ በርካታ ብሔሮች፣ ቋንቋዎች፣ እምነቶች ያሏት ሲሆን ልዩነታችን ምንም ሳያግደን ውበታችን ሆኖ ተፈቃቅደንና ተስማምተን በፍቅርና በአብሮነት እንድንኖር የሚያስችል ሴት ያለን ከመሆኑም በላይ በለውጡ መንግስት ያገኘነው የመደመር መሪ መንገድ በፈጠረው ምቹ ዕድል አኩሪ ባህላችንን በማሳደግ ጠንካራ ኢትዮጵያዊነትን ለመገንባት ጽኑ መሰረት እየጣልን እንገኛለን። በተፈጠረው ምቹ ዕድል ተጠቃሚ ከሆኑት ብሔር ብሔረሰቦች መካከል በከፋ ዞን የምንገኝ የከፈቾ፣ ናኦ እና ጻራ ብሔር ብሔረሰቦች ተጠቃሾች ነን። የከፋ ህዝብ በርካታ ቱባ ባህሎች ያሉት ሲሆን ከነዚህ ውስጥ አንዱ የዘመን መለወጫ በዓል ማሽቃሮ ነው። ማሽቃሮ ከዘር፣ ከፖለቲካ፣ ከሃይማኖት ልዩነት የጸዳ ከቅድመ አያቶቻችን የተሰጠን ሀገር በቀል እሴታችን ነው። ካፈቾዎች በቀደመው ዘመን ጠንካራ የስራ ባህል፣ የአመጋገብ፣ የአደባባይ እና የመስክ አለባበስ ወግ፣ በደስታና በሐዘን የመረዳዳት መልካም ባህል ያላቸው ኩሩ ህዝቦች መሆናቸውን ታሪክ ይመሰክራል። የአካባቢያቸውን ሰላም በመጠበቅ ረገድም የውስጥና የውጭ ጠላትን ለመመከት የሚያስችላቸው የራሱ የሆነ የጦር ስልትና ጠንካራ የመከላከያ ስትራቴጂ የነበረው ምንም ዘመናዊ አስተዳደር ጽንሰ ሀሳብ ባልነበረበት ወቅት የራሱ ምክር ቤታዊ አደረጃጀት ወይም ምክረቾ የነበረው ህዝብ ስለመሆኑ በበርካታ የውጭ ሀገር ጸሐፍት ብዙ ተብሎለታል። የህዝቡ ልዩ ልዩ ባህላዊና ታሪካዊ የሚዳሰሱና የማይዳሰሱ ቅርሶች ለብሔሩ አባላት የራሳቸው መልካም አበርክቶ ያላቸው ከመሆኑም በላይ ከትውልድ ወደ ትውልድ በሚደረግ የመልካም ባህል ቅብብሎች አሁን እስካለንበት ዘመን ድረስ ለአካባቢያችን ሰላምና አብሮነት ከፍተኛ አስተዋጽኦ እያበረከቱ ይገኛሉ። ይህ ዛሬ የምናከብረው ለመሰብሰባችን ምክንያት የሆነው የብሔሩ ዘመን መለወጫና የአዲስ ዓመት ብስራት ሆኖ በየዓመቱ ከመስከረም እስከ 12 ድረስ የሚከበረው ማሽቃሮ ከላይ ከጠቀስናቸው የካፈቾ ብሔር ልዩ ከሚያደርጉት የታሪክና የባህል ኩነቶች መካከል አንዱና ዋነኛው ነው። ማሽቃሮ የከፋ ህዝብ የቀን ቆጠራውን ከሐምሌ 5 ከሚያደርገው የአዝመራ ስራ ጋር ተያይዞ ወደ ኋላ እያቀናነሰ ለባሉ የሚቀርቡ 77 ቀናትን በማስላት የ77ቱ ቀናት አዝመራ ሲጠናቀቅ የእርሻ ስራን እና የሀገር ህዝብ ደህንነትን እንዲሁም የገቢ አሰባሰብን፣ የተፈጥሮ ደን አጠባበቅና ሌሎች የከፋን ግዛት አንድነት የማስጠበቅ ሁኔታዎች የግዛት አስተዳዳሪዎች ወይም ወራፎች የምክረቹ አባላትና ንጉሱ በተገኙበት ተገምግሞና ተመዝኖ በአመቱ ጥሩ የፈጸመ የሚሸለምበት፣ ደካማ አፈጻጸም የነበረው ተግሳጽ የሚያገኝበትና አልፎም ከሹመት የማንሳት እርምጃ ተወስዶ በማግስቱ ያለ ልዩነት የሚከበር ደማቅ የህዝብ በዓል ነው። የማሽቃሮ በዓል በብሔሩ አባላት ከያሉበት የሚያገናኝ፣ የተቀያየሙ ካሉ ይቅርታ የሚደራረጉበት፣ ወዳጅነትና ፍቅር የሚያጠናክር፣
መተሳሰብና መረዳዳትን የሚያጎለብት ከመሆኑም በላይ ለአዲስ ዓመት ተስፋና የመልካም ምኞት ምረቃ ሰዓት ከቀበሌ ጀምሮ በየደረጃው በድምቀት የሚከበር በዓል ነው። ከዚህ ባለፈ ማሽቃሮ በአዲሱ ዓመት የተስፋ ብርሃን ታጅቦ ከልጅ እስከ አዋቂ በባህላዊ አለባበስና የአጋጌጥ ጥበባቸው አጊጠው የሚታዩበትና የብሔሩ ባህላዊና ታሪካዊ ሴቶች ጎልተው በአደባባይ የሚወጡበት ድንቅ ባህል ነው። ክብራትና ክብራን የዚህ በዓል ታዳሚዎች ዘንድሮ ወንድማማችነት፣ ሰላምና አብሮነት በሚል መሪ የምናከብረው የካፈቾዎች አዲስ ዓመት ማብሰሪያ የሆነው ማሽቃሮን ልዩ የሚያደርገው ሀገራችን የህዳሴዋ ብስራት ፍሬዎች ማጣጣም በጀመረችበትና አዲስ የሀገር እድገት ምዕራፍ በር በተከፈተበት ወቅት ታላቁ የህዳሴ ግድብ በድል አጠናቀን ባስመረቅንበት ማግስት በመሆኑ ከሌሎች ዓመታት በዓላት ሁሉ ደማቅ ያደርገዋል። በሌላ በኩል እንደ አውሮፓ አቆጣጠር ከ1890 እስከ 97 በነበረው አስከፊ ጦርነት ተዘርፎ ከነበሩት ቅርሶቻችን መካከል በአዲስ አበባ ዩኒቨርሲቲ ጥናትና ምርምር ሙዚየም የነበረው የከፋ ነገስታት ዘውድና በርጩማ ከ128 ዓመታት በኋላ ወደ ቀድሞ አካባቢው መጥቶ ማየት መቻላችን ልዩ ያደርጋልና እንኳን ደስ ያለን፣ እንኳን ደስ ያላችሁ። እርሱ እንዲፈቀድ የህዝባችን ረጅም ጊዜ ጥያቄ ቢሆንም ምላሽ ተነድፎ የነበረው በዚህ ዓመት ህዝቡ ቅርሱን የማየት መብት እንዲከበርለት እድሉን ለሰጠን የለውጡ መንግስትና ለብልጽግና ፓርቲ በዞናችን ህዝብና መንግስትን ምስጋና አቀርባለሁ። በሌላ በኩል ይህንን ቅርስ እንዲጠፋ ተደርጎ ከተላከበት ስዊዘርላንድ ሀገር ቀዳማዊ ኃይለ ሥላሴ እንዲመለስ ስላደረጉ በኋላም የሀገር ቅርስ ነው በማለት በክብር ሙዚየም እንዲቀመጥ በማድረጋቸው በስጦታ የተቀበሉት የኤልፍሬድ ኢግል ቤተሰቦች ለዘመናት በክብር አስቀምጠው እንዲመለስ ስለፈቀዱልን ከ62 ዓመታት በላይ በስርዓት ተጠብቆ ላቆየን የአዲስ አበባ ዩኒቨርሲቲና በአሁኑ ወቅት ተቀብለን ለባለቤቱ ህዝብ እንድናሳይ ድጋፍ ላደረጉልን ግለሰቦችና ተቋማት በሙሉ በዞኑ ህዝብና በራሴ ስም ልባዊ ምስጋና አቀርባለሁ። እንደ ወትሮ ሁሉ በዚህ ዓመትም ማሽቃሮን ስናከብር ያለምንም ልዩነት የጋራ ስነ-ልቦና በመያዝ በሀገራችን ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ጉዳዮች ውስጥ ጉልህ ድርሻችንን በመወጣት በህዳሴው ያስመዘገብነውን ድል በሌሎች ሀገራዊ ፕሮጀክቶችን በመድገም እንዲሁም የአካባቢያችንን ምግ የተፈጥሮ አቅም በአግባቡ በመጠቀም የህዝባችንን ኢኮኖሚ ከፍ በማድረግ ወደ ብልጽግና የምናደርገውን ጉዞ ለማሳካት ቃል የምንገባበት ጭምር ነው። በመሆኑ ይህ ዘርፈ ብዙ ፋይዳ ያሉት የከፋ ዘመን መለወጫ በዓል ማሽቃሮ ያለው ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጠቀሜታ አኳያ በዩኔስኮ ተመዝግቦ የዓለም ቅርስ ሆኖ እንዲመዘገብ በተደጋጋሚ ለሚመለከተው አካል ጥያቄ የቀረበና የተለያዩ መረጃዎችን በማደራጀት ስራ የተጀመረ በመሆኑ የክልሉ ባህልና ቱሪዝም ቢሮ፣ የክልሉ መንግስት፣ የባህልና ስፖርት ሚኒስቴር፣ የቅርስ ጥበቃ ባለስልጣን ተገቢውን ድጋፍ በማድረግ ከግብ እንዲያደርሱልን በዚህ አጋጣሚ ጥሪን አቀርባለሁ። የዚህ ዓመት ማሽቃሮ በቀበሌ በወረዳ ደረጃ እንዲሁም በአዲስ አበባ የሚኖሩ የአካባቢው ነዋሪዎች በድምቀት የተከበረ ሲሆን በስርዓቱ መሰረት በጠሎ ወረዳ የ18 ነገስታት መካነ መቃብር ሾሻ ሞጎ ጉብኝት በፓናል ውይይትና ማጠቃለያውን በዛሬው ዕለት በቀድሞ ነገስታት ቦታ በሆንግ ሸምበቶ እያከበርን እንገኛለን። የአብሮነት፣ የእርቅ፣ የሰላም፣ የምስጋና፣ የፍቅርና የአንድነት መገለጫ ባህል የሆነው ማሽቃሮ በሰላም እንዲጠናቀቅ በየደረጃው ርብርብ ላደረጋችሁ እንግዳ ተቀባይ የዞናችን ህዝቦች፣ ለጸጥታ አካላት፣ ለበጎ ፈቃደኛ ወጣቶችና ሴቶች፣ በዚህ በዓል የተሳተፋችሁ የሚዲያ አካላት፣ የመድረክ መሪዎች፣ በተለያየ መንገድ ለበዓሉ ድምቀት የገንዘብ፣ ጉልበት፣ እውቀት ድጋፍ ያደረጋችሁ የመንግስትና የግል ተቋማት ሁሉ ላቅ ያለ ምስጋና ያቀርባለሁ። አዲሱ ዓመት የሰላም፣ የፍቅር፣ የብልጽግና እንዲሆን መልካም ምኞቴን እያቀረብኩ በድጋሚ እንኳን ለካፈቾዎች አዲስ ዘመን ብስራት ለሆነው ማሽቃሮ በሰላም አደረሳችሁ አደረሰን። አዲሱ ዓመት ለመላው የሀገራችን ህዝቦች የሰላም፣ የፍቅር፣ በሁሉም ዘርፎች ስኬት የምናስመዘግብበት እንዲሆን እመኛለሁ። አመሰግናለሁ። የከፋ ጥንታዊ የጦር ሰዓት ግሪው መገኛም ጭምር ነው። ጊምቦ የከፋ ፈረሰኞች በፈረስ ታጅበው ግዛታዊ አንድነቱ ሰላም መሆኑን ዋማድጎሌ ዋቶቴ ዋማ ማሽቃሮ ባሮች ድጎና ሻጊቶቴ ዋማ ምርቶን
ጥሪ የተደረገላችሁ እንግዶች፣ ክቡራትና ክቡራን፣ የከፈቾ ብሔረሰብ አሮጌውን ዓመት ሸኝተው አዲሱን ዓመት በሰላም በፍቅር በምስጋናና በእርቅ የሚቀበሉበት የዘመን መለወጫ ክብረ በዓል ማሽቃሮ እንኳን በሰላምና በጤና አደረሰን። እንኳን ደስ ያለን። ዋማ ማሽቃሬ ባሮች ዲጎና ሻግቶት ዋማ ምርቶት። የዘንድሮ የማሽቃሮ በዓል ሀገራችን ኢትዮጵያ በልጆቿ በተባበረ ክንድ አይቻልም መንፈስን በመስበር የሕዝባችን የዘመናት ቁጭት የሆነውን ታላቁን የህዳሴ ግድብ ግንባታ በማጠናቀቅ በታላቅ ደስታ ባስመረቅንበት ማግስት በመሆኑ ክብረ በዓላችንን ደማቅ ያደርገዋል። ከዚህ በተጨማሪ የከፋ ሕዝብ የታሪክ የጀግንነት እንዲሁም የራሱን አስተዳደር ግዛት ጠብቆ ለትውልድ ለማስተላለፍ የከፈለውን መስዋዕትነት እንድናስታውስና ትምህርት እንድንቀስም የሚያደርገው የከፋ ንጉሥ የንግስና ዘውድና ዙፋን በቅርስነት ከአንድ ምዕት ዓመት በላይ ከቆየበት ወደ ታሪኩ ባለቤት ወደሆነው ሕዝብ እንዲህ በአማረ መልኩ ለእይታ መቅረቡ የዘመን መለወጫ በዓላችን በድምቀት እንድናከብር ምቹ እድል ስለፈጠረልን እንኳን ደስ ያለን ለማለት እወዳለሁ። የከፋ ሕዝብ የታሪክና ባህል መገለጫ የሆነው ቅርስ ጥንታዊነቱን ጠብቆ እንዲቆይ ላደረጉ እንዲሁም ለሕዝብ እይታ እንዲቀርቡ ሁኔታዎችን ላመቻቹ አካላት ምስጋናዬን ለማቅረብ እወዳለሁ። የማሽቃሮ በዓል አርሶ አደሩ የክረምት አዝመራ ጊዜውን አጠናቆ የክረምት ዝናብና ጨለማ ተገፎ በወርሃ መስከረም ዛፎችና ሳሮች በአበባ ፈክተው መስኩ በሚለመልምበት ጊዜ የሚከበር የተስፋ ዘመን ብስራት ነው። የከፋ አባቶች በጥንታዊ የሥነ ፈለክ አስተምሯቸው በመጠቀም ወራትን ሳምንታትንና ቀናትን በመቁጠር ከአንድ ዘመን ወደ ሌላ ዘመን የሚሸጋገሩበትን ስሌት ቀምረው ይህንን እውቀት ለዛሬው ዘመናዊ ትውልድ አስተላልፈዋል። ስለሆነም ማሽቃሮ በዚህ የጊዜ ቀመር መሰረት ስሌት ተደርጎ የሚከበር ታሪካዊ ዳራ ያለው ክብረ በዓል ነው። የከፋ ማህበረሰብ ከዚህ ባሻገርም በተለይ ለአካባቢ ጥበቃ ልዩ ቦታ በመስጠት ዛሬ የምናያቸውን ጥቅጥቅ ያሉ ደኖችን ለዘመናት በማህበረሰብ መር እውቀት ጠብቆ ያቆየ ማህበረሰብም ነው። በማሽቃሮ በዓል ወቅት የብሔረሰቡ ተወላጆች ከያሉበት ተሰብስበው ቤተሰብን የሚጎበኙበት፣ ዘመድ አዝማድ የሚገናኝበት፣ በህብረት ጨዋታና ጭፈራ በእልልታና ሽለላ አዲሱን ዘመን ዛሬ እንዳየነው የሚያደምቁበት ነው። የባህላዊ አስተዳደር ምክሮቹ አባላትና የሀገር ሽማግሌዎችም ሀገሩ ቀየው ሰላምና አማን እንዲሆን ይመርቃሉ። የተጣሉትንም የሚያስታርቁበት፣ ስለ ሰላምም አብስተው ወደ ፈጣሪያቸው የሚለምኑበትና የሚጸልዩበት ክብረ በዓልም ነው። ከዚህ ባሻገርም ይህ ህዝባዊ በዓል ወንዶችና ሴት ልጆች በተለይ ወጣት ወንዶችና ሴት ልጆች በባህል ልብሳቸው ራሳቸውን አግጠው ለአቅመ አዳም ወይም ለአቅመ ሔዋን የደረሱ ለመታወቅ መልካም እድል የሚያገኙበትና የሚተጫጩበትም ጭምር ነው። ይህ ደግሞ ትውልድ እንዲቀጥልና ማህበረሰብ እንዲገነባ ጉልህ አስተዋጽኦ ያበረክታል። የተለያዩ ባህላዊ ምግቦችና መጠጦች ተዘጋጅተው ማህበረሰቡ በጋራ የሚመገቡበት፣ አዲሱ ዓመትም የጥጋብ የሰላምና የእርቅ ዘመን እንዲሆን ምኞታቸውን የሚገልጹበት ነው። እንደ ማሽቃሮ አይነት አብሮነትንና አንድነትን የሚያስተምሩ የማህበረሰብ ድልብ ባህሎችና ወጎች የሁላችንም የጋራ ሀብቶች ናቸውና በአግባቡ መንከባከብና ለትውልድ እንዲተላለፍ ማድረግ ይጠበቅብናል። ምሁራንና የታሪክ እንዲሁም የባህል አዋቂዎች
መረጃን መሰረት ያደረገ የበዓል አከባበር ወጎቹን በመሰነድ ለቀጣይ ትውልድ እንዲተላለፍ ከማድረግ ረገድ ሚናቸውን ሊወጡ ይገባሉ። ከታሪክና ባህል ጋር ቅርበት ያላቸው የመንግስት ተቋማትም ለመሽቃሮ አይነት የማህበረሰብ ድል ሀብቶች በቂ ጥበቃ ተደርጎላቸው ለትውልድ እንዲሸጋገሩ ድጋፍ ሊሰጧቸው ይገባል። በመሽቃሮ ክብረ በዓል ወቅት የሚታየውን አብሮነትና አንድነት ሌሎች የህዝብና የመንግስት የልማት ተግባራትን ለማከናወን የመልካም አስተዳደር ችግሮችን ለመፍታት ህብረ ብሔራዊ አንድነትን ለማጠናከር ልንጠቀም ይገባል። በድጋሚ እንኳን አደረሰን፣ እንኳን አደረሳችሁ። መልካም የማሽቃሩ በዓል እንዲሆንልን እመኛለሁ። አመሰግናለሁ። በአንድነት የውበት መገለጫ የካፋ ህዝብ ምልክት የሆነውን ሰንደቅ ዓላማም ከሁሉ አስቀድሜ በባህልና ስፖርት ሚኒስቴርና በራሴ ስም እንኳን ለዚህ ታሪካዊና ልዩ ለሆነው የከፍቾ ብሔር ዘመን መለወጫ በዓል መሽቀሮ ባሮ በሰላም አደረሳችሁ ለማለት እወዳለሁ። ይህ በዓል ቅድም ሌሎችም እንደጠቀሱት በብዙ ምክንያት የተለየ ያደርገዋል። በሀገራችን ያይቻልም መንፈስን የሰበርንበት ሁሉም ኢትዮጵያዊ አሻራውን ያሳረፈበት የታሪካችን ማርሽ መቀየሪያ ወቅት ላይ የደረስንበት የታላቁ ህዳሴ መጠናቀቅ አንዱና ልዩ የሚያደርገው ስለሆነ ኢትዮጵያውያን እንዲህ ከተባበርን ሌሎችንም እንችላለን የሚል መንፈስ ላይ ሆነን የምናከብረው ልዩ በበዓል በመሆኑ በህዳሴ ግድባችን መጠናቀቅም በዚህ በዓልም በአንድነት እንኳን ደስ አላችሁ ለማለት እወዳለሁ። ሌላው ለዘመናት ከባለቤቱ ርቆ የነበረው ቅርስ በቆራጥ ልጆቹ ክትትልና ባለቤትነት መንፈስ ወደ ህዝቡ ተመልሶ የቅርሱ ባለቤት የሆናችሁ ህዝቦች ዳግም ለማየት የቻላችሁበት ወቅት ስለሆነ በዚህ ሂደት የተሳተፉትን አካላት በሙሉ በባህልና ስፖርትና በራሴ ስም እንኳን ደስ አላችሁ እንኳን አደረሳችሁ ለማለት እወዳለሁ። ባህል ሁሉንም ምሁራዊ፣ ስነ ምግባራዊ፣ አካላዊ፣ ስሜታዊና ሌሎች ሰው ልጆችን ምክንያታዊ ተግባራት ባህሪያት አጠቃሎ የሚያመለክት የአንድ ማህበረሰብ ከሌላው የሚለይበት የአኗኗር ዘዴ፣ እምነት፣ ትውፊት በአጠቃላይ ቁሳዊና መንፈሳዊ ሀብቶችን የሚያመለክት ነው። ሀገራችን በህብረ ባህል ጸጋ የታደለች ሀገር እንደመሆኗ ህዝቦቿም እነዚህን ባህላዊ ጸጋዎች ለዘመናት ተንከባክበው ከትውልድ ወደ ትውልድ እያሸጋገሩ አሁን ላለንበት ዘመን አድርሰዋል። ኢትዮጵያ ሰፊ የባህል መሰረት ያላት ሀገር ናት። ይኸው ሀገሪቱን ለማልማት እንደ ዋነኛ ጥሬ ሀብት ሊወሰድ ይገባል። የባህል መሰረታችን ቀጣይነት ባለው መልኩ መጠበቅና ማልማት ህልውናችን፣ ሰላማችን ለማስጠበቅ ለትውልድ የስብዕና ነፃና ሀገራዊ ስሜትን ለማጎልበት ዋነኛ መሳሪያዎች ናቸው። በሀገራችን የሚከበሩ የብሔር ብሔረሰቦች በዓላት፣ ክብረ በዓላትና የክብረ በዓላቶቹ ባህላዊ እሴቶች መለያዎቻችን፣ መኩሪያዎቻችን፣ መከበሪያዎቻችንና መታወቂያዎቻችን ናቸው። ቀደምት አባቶቻችን በትውልድ ቅብብሎች ጠብቆ ያቆያቸውን እሴቶቻችን የአሁኑና ቀጣዩ ትውልድ አርአያ የሚያደርጋቸው ተሞክሮ የሚቀሰምባቸውና የሚማርባቸው ናቸው። ክቡራትና ክቡራን፣ ኢትዮጵያ የብዙ ብሔር ብሔረሰቦችና ህዝቦች መኖሪያ ናት። የተለያዩ ሃይማኖት፣ ባህል፣ ታሪክ፣ ክብረ በዓላት በስፋት የሚገኙበትና የሚከናወኑበት ትልቅ ሀብት የያዘች ሀገር ናት። በሀገራችን ብዙ ብሔረሰቦችና ህዝቦች የሚከናወኑ የተለያዩ ባህላዊ ልምዶች በክብረ በዓላቶች ላይ በሚካሄዱ ስርዓቶች አማካይነት የብሔር ብሔረሰቦች አስተሳሰብ፣ ወግ፣ እሴት፣ ሃይማኖት፣ ፍልስፍና፣ ፍላጎት፣ እምነት ይገለጻል። ከዚህም ባሻገር ልማዶቹ ማህበረሰቡን ወክሎ የሚቆሙ፣ የሚከወኑ፣ የሚነገሩ፣ የሚዜሙ፣ የሚተረቱ የማንነት መገለጫ ክብረ በዓላቶች ናቸው። በተለይ ደግሞ
የክረምት ወር አልፎ እንደዚህ ፀሐይ ሲወጣ ዘመን ተሻገርን አዲስ ዘመን መጣ ብሎ እንደ ከፋ መሽቀረ ባሮ የምናከብረው የተስፋ የፍካትና የነገ የተሻለ ሁኔታን የማሰብ በዓል ነው። ከነዚህ በዓሎች አንዱ የሆነ የከፍቾ ብሔር ዘመን መለወጫ በዓል መሽቀረ ባሮ በዚህ ዘመን ብሔረሰቡ አባቶች በጸሎት ያለፈውን ዘመን መልሰው ምሕረት የሚያደርጉበት የታረቀው ካሁን በኋላ ተመልሶ ቂሙን እንዳይዝ ምሕረት የሚያደርጉበትና የሚመርቁበት ዘመን ነው። እንዲህ አይነት ባህሎች ደግሞ ይቅርታ ለመደራረግ ወደ ግጭትም ላለመግባትና ሀገሮችን በሙሉ ሰላም ከማድረግ ያላቸው አስተዋጽኦ በጣም ብዙ ነው። የኢትዮጵያ ፌዴሬስ ባህልና ስፖርት ከዚህ ቀደም በክልሉም ሆነ በሀገሪቱ ላሉ ብሔር ብሔረሰቦች እንደዚህ አይነት ስነ ስርዓቶች የባለቤትነት መንፈስ ይዞ መስራት እንዳለበት በክቡር ሚኒስትራችን በተቀመጠው አቅጣጫ በአሁኑ ጊዜ በሁሉም የሀገሪቱ ጫፎች የሚገኙ እነዚህ በዓላት ተራ የመዝናኛና ወጪ የሚወጣባቸው ሳይሆን ገቢ የሚያስገኙ የቱሪዝም ማምጫ እንዲሆኑ የተጀመሩትን ጥናቶች ባለፈው ዓመት በዳውሮ ቶከቢያ ላይ የተጀመረውን የጥናት ስራ ዘንድሮ በመሽቀረ ባሮ ላይ አቅደን የምንሰራና በአጭር ጊዜም ሰፋፊ ኮንፈረንሶች በዚህ ጉዳይ ላይ እንደሚካሄዱ በዚህ አጋጣሚ ቃል ለመግባት ፈልጋለሁ። ከሁሉ በላይ በዓሉ ሰላምን፣ አንድነትን፣ አብሮነትን የሚገልጽ መሆኑን እዚህ አይተናል። በዙሪያ ያለው ህዝቦች አሁን ደግሞ ሰፋ ያለ እስከ ማዕከላዊ ኢትዮጵያ ከምባታ ድረስ እየመጡ አጋርነትን እያሳዩ ስለሆነ በሚቀጥለው ዘመን ዓለም አቀፋዊ ግንኙነትን ሁሉ የምንፈጥርበት በእርግጥ አሁንም አንዳንድ የውጭ ዜጎችን እያየ ነው። ብዙ የውጭ ዜጎች መጥተው ዓለም አቀፋዊ ሆነው የሚከበርበት በዩኔስኮም እውቅና የሚያገኝበት እድል እንዲፈጠር መስሪያ ቤታችን ባለው አቅም ማገዝ የሚገባውን ለማገዝ ዝግጁ መሆኑን እየገለጽ መልካም በዓል ይሁንላችሁ ለማለት ፈልጋለሁ። ከልብ አመሰግናለሁ። Ogo hafine ekechimani gaha gigeda japesidio edirisi epiuji kochidi gechigedisi duchimo ogo minjine ejechimini Gopagi kena, wore uchi, jajeraki, shapikatichi, shahimanjimo, ogo gafine, hote asecho, dale, hote ale ije, aogi chimo, ogo gafine, shimbogo gyoba. Shigo Hafiova Angigatido Nushigate Angigatido Adima Oche Madi Shaboa Mada Busa Atecheo Jamo Ushero Yebi Shaboa Yeba Erasa Ekaloimo Odo Hafine Hiwa Ekewakai 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 Kayonem 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 Kayipatimo Kayiritomo Ebamone Kayoshi Yosho Kayoshi Diko Kayonem 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 Natano Mocho Natana Tatu